የዐቢይ ጾም አራተኛ ሳምንት መጻጉዕ። ይህ ሳምንት የሰው ልጅ በኃጢአት ምክንያት ደክሞ ዝሎና በበሽታ ተይዞ የሚኖርበትን ምሳሌነት የሚያሳይ ቢሆንም ከሁሉ በላይ ግን የፈጣሪን ርኅራኄና ልትድን ትወዳለህን የሚለውን ሰማያዊ ጥሪ የምንሰማበት ልዩ ወቅት ነው። በዚያች በቤተ ሳይዳ ኩሬ አጠገብ ዓመታት እንደ ደመና እየነጎዱ ዘመናት እንደ ወንዝ እየፈሰሱ ተስፋው እየነጠፈ የመጣ አንድ ድውይ ነበረ። ስሙ መጻጉዕ ይባላል። የሕመም ስም፣ የብቸኝነት መጠሪያ። ተስፋው እየነጠፈ የመጣ አንድ ድውይ ነበረ። ስሙ መጻጉዕ ይባላል። የሕመም ስም፣ የብቸኝነት መጠሪያ። መጻጉዕ በዚያች ጠባብ ስፍራ ለ38 ዓመታት ተኝቷል። 38 ዓመታት። ፀሐይ ስትወጣና ስትገባ የሰው ልጅ በዙሪያው ሲራወጥ፣ እርሱ ግን ከምድር ጋር ተጣብቆ ቀረ። ተስፋው በመላእክቱ የውሃ መናወጥ ላይ ብቻ ነበረች። ነገር ግን ውሃው ሲናወጥ ቀድሞት የሚገባ እንጂ የሚረዳው አልነበረም። ሰው የለኝም የሚለው ጩኸቱ የሰው ልጅ በምድር ላይ ያለውን ብቸኝነትና የኃጢአት ክፉ በሽታ የሚገልጥ ምስጢር ነው። ውሃውን የፈጠረ ባህሩን የገደበው ጌታ ግን ወደ እርሱ መጣ። መድኃኒታችን ኢየሱስ ክርስቶስ መጻጉዕን አላመላከተውም፣ ይልቁንም ራሱ ፈለገው እንጂ። ጌታ የሕመሙን ርዝመት፣ የብቸኝነቱን ጥልቀት ያውቃል። ከዚያም ያችን ድንቅ ጥያቄ ጠየቀው፣ ልትድን ትወዳለህን? ይህች ጥያቄ ዛሬም ለኛ ትቀርባለች። ከኃጢአት በሽታ፣ ከቂም ቁስል፣ ካለማመን ድውይነት ልትድኑ ትወዳላችሁን የሚል የሰማይ ጥሪ። መጻጉዕ ሰው የለኝም ብሎ በምሬት ቢመልስም እኔ ሕያው ሰው ነኝ የሚለው ጌታ በፊቱ ቆሞ ነበረ። በቃሉ ብቻ፣ ያለ መድኃኒት ቅመም፣ ያለ ቀዶ ጥገና ተነሳ፣ አልጋህን ተሸክመ ሂድ አለው። ያ ለ38 ዓመታት ተሸክሞት የኖረውን አልጋ አሁን እርሱ ተሸከመው። ሕመሙን የቻለ ጌታ ሐዘኑን በደስታ ለወጠለት። በቤተ ሳይዳ ኩሬ አጠገብ የሰፈረው የሞት ጽላሎት በሕይወት ብርሃን ተተካ። መጻጉዕ 38 ዓመት ቢጠብቅም ጌታ ግን ለአንድ ቅጽበት እንኳን አልረሳውም ነበር። የመጻጉዕ ሳምንት የፈውስ ሳምንት ነው። እግዚአብሔር ለሰው ልጅ ያለውን ቸርነት የምናይበት፣ የደከሙ ጉልበቶች የሚጸኑበት፣ የዛሉ ልቦች የሚጠገኑበት ዕለት ነው። እኛም እንደ መጻጉዕ ሰው የለኝም ብለን የምናለቅስባቸው ጊዜያት ቢኖሩም ከናንተ ጋር ነኝ የሚለው ጌታ ግን ምንጊዜም ባጠገባችን ነው። እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ደግመህ ኃጢአት አትስራ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 14። የበረከት ጾም ያድርግልን። አሜን።